አመሰግናለሁ። ምክትል ኢንስፔክተር ሙሰማ ጀማል እባላለሁ። የምስራቅ ጉራጌ ዞን ፖሊስ መምሪያ ዋና አዛዥ። የዛሬው የፖለን ቆጠራ አስመልክቶ እንግዲህ ቀደም ሲል ቡታጀራ ከተማ ፖሊስ አዛዥ በነበርኩበት ሰዓት 2015 ዓ.ም የጀመረ ነው። ይህ የፖለን ቆጠራ በሳምንት ሰኞ ሁሌ ይከናወናል። አላማውም አንደኛ የፖሊስ ኃይላችን ወታደራዊ እንቅስቃሴዎቹ እንዳይረሳ እንዲሁም ያለው ሀገራዊ ነባራዊ ሁኔታ ታሳቢ ተደርጎ ነቃ ብሎ ቆፍጠን ብሎ ፖሊስ ቆቆ ህግ የማስከበር ስራው አጠናክሮ እንዲቀጥል የሚረዳው ነው። ሁለተኛው ደግሞ የባንዲራ መስቀል ስነ ስርዓት ይካሄዳል። ኢትዮጵያዊነት ስሜት በፖሊስ ኃይላችን ደም ስር ውስጥ መዋሃድ ስላለበት ብሎም ማህበረሰቡ ለኢትዮጵያ ባንዲራ ክብር መስጠት ስላለበት እስከ 2 ሰዓት ባለው የተለያዩ ወታደራዊ ሰልፎች፣ ወታደራዊ ትርኢቶች የማሳየት ስራ ከተሰራ በኋላ 2 ሰዓት ላይ የባንዲራ መስቀል ስነ ስርዓት ይካሄዳል። የባንዲራ መስቀል ስነ ስርዓት ሲካሄድ በፖሊስ ጣቢያ ዙሪያ ላይ የሚንቀሳቀሱ ሰዎች አጠቃላይ ይቆማሉ። ድምጽ ከተሰማ ደግሞ አስፋልቱም ላይ የሚሄዱ እንቅስቃሴዎች ተሽከርካሪዎች የማስቆም ስራ ተሰርቶ ለ5 ደቂቃ ያህል የዜግነት ክብር ተዘምሮ ባንዲራ መስቀል ስነ ስርዓት ከተካሄደ በኋላ የስራ ስምሪት ይሰጣል። ይህ ተሞክሮ መጀመሪያ እንደ ቡታጀራ ከተማ ፖሊስ የተጀመረ ቢሆንም አሁን በዞናችን ባለው በሰባቱም መዋቅር ተግባራዊ የሆነ ያለ ነው። በሳምንት ሰኞ መስት ወታደራዊ ትርኢት የማሳየት ስራ፣ ባንዲራ መስቀል የመዘመር ከዛ በኋላ ስራ ስምሪት የመውሰድ ስራ ቡታጀራ ከተማ ተጀመረ ቢሆንም አሁን እንደ ዞን በሰባቱም መዋቅር ሰፍቶ ስራው ተጠናክሮ የቀጠለበት ሁኔታ አለ። የኛ ተሞክሮ ደግሞ ደቡብ ምዕራብ ኢትዮጵያ፣ ደቡብ ኢትዮጵያ፣ አማራ ክልል ያሉ በርካታ ዞኖች ተግባራዊ ያደረጉት የፖለን ቆጠራ ተብሎ በሁሉም ዞኖችና ክልሎች በተወሰነ መንገድ ተግባራዊ የሆነ ያለ ነው። ተሞክሮ ግን የቡታጀራ ከተማ ፖሊስ ብሎም የምስራቅ ጉራጌ ዞን ተሞክሮ እንደሆነ መያዝ አለበት። ይሄንኑ ተጠናክሮ መቀጠል መቻል አለበት። ህዝቡ ለባንዲራ ክብር መስጠት አለበት። የዜግነት ክብር ሲዘመር ህዝቡ መቆም አለበት። ተሽከርካሪዎች መቆም አለባቸው። ከሀገር የሚበልጥ ነገር ስለሌለ ማለት ነው። አላማው ይሄ ነው። አመሰግናለሁ። በአጠቃላይ እንደ ዞን ሌሎች መዋቅሮችም ላይ ለሌሎችም አባሎች ለሌሎችም መዋቅሮች የሚያስተላልፉት ጠቅላላ በዚህ ዙሪያ ቀጣይነት ያለውንም ነገር የሚያስተላልፉት መልእክት ካለ? አመሰግናለሁ። እንደኛ ዞን በሰባቱ መዋቅር ተግባራዊ የሆነ ነው ያለው። ይሄ የፖለን ቆጠራ የዜግነት ክብር ማለት ጉዳይ የተለያዩ ወታደራዊ ሰልፍ መስራት ጉዳይ ተጠናክሮ የሚቀጥል ይሆናል። በዞናችን በሰባቱም መዋቅር ዞን ፖሊስ መምሪያ ጨምሮ በ8ቱ መዋቅር ተግባራዊ የሚሆነው ይሄንን እንደ ሀገር ይሄ ተሞክሮ ቢሰፋ የፖሊስ ኃይላችን ሁሌ ወታደራዊ ዝግጁነት የሚያረጋግጥበት የዜግነት ክብር ዘምሮ ባንዲራ ሰቅሎ ለስራ ሲሰማራ በራሱ የሚሰማው ወኔ ያለና ይሄ ተጠናክሮ መቀጠል ያለበት ጉዳይ ነው። ይሄ ብቻ አይደለም። የምስራቅ ጉራጌ ዞን እግር ኳስ ክለብ በቅርብ እናቋቁማለን። ፕላስ ከዚህ ከፖለን ቆጠራው ከሰልፉ ከትርኢቱ ውጪ የፖሊስ ኃይላችን በሳምንት 2 ስፖርታዊ እንቅስቃሴ እንዲያደርግም ጭምር ጥናት አድርገን መመሪያ ተሰጥቶበት አሁን በቅርብ የአካል ብቃት እንቅስቃሴውም በሳምንት 2 ወጥ በሆነ መንገድ ሰባቱ መዋቅር የምናስጀምር መሆኑን ያው እንዲታወቅ አመሰግናለሁ። በቅድሚያ ስሞትና የስራ ኃላፊነቱን አጠቃላይ ዛሬ ተደረገ። አመሰግናለሁ። ኢንስፔክተር ሀይሬ ሀሰን እባላለሁ። የቡታጀራ ከተማ ፖሊስ አዛዥ። ዛሬ በየሰኞ ቀን ከ2014 2015 ጀምሮ የፖሊስ አባላት እንደ ማዕከላዊ ኢትዮጵያ እንደ ምስራቅ ጉራጌ ዞን እንዲሁም ቡታጀራ ከተማ ደረጃ በደረጃ ያሉትን የፖሊስ አባላትና አመራሮች ሰኞ ቀን የባንዲራ ስነ ስርዓት ይከበራል። ያው እንደ ሀገርም ይከበራል። ሰኞ ቀን እኛም ብቻ ሳይሆን አጠቃላይ እንደ ሀገር ይከበራል። ነገር ግን ቡታጀራ ከተማ በበላይነት ሁሌ ሰኞ ቀን ቡታጀራ ከተማ ፖሊስ ጽሕፈት ቤት ውስጥ በግቢ ውስጥ ባንዲራ ስነ ስርዓት እናደርጋለን። ፕሮግራም አለው። ያ ፕሮግራም ላይ ፖሊሱ ወይም አመራሩ በቁርጠኝነት ለመስራት ወትሮ ዝግጁነትን ለማከናወን እነዚህ የባንዲራ ስነ ስርዓቶችን ይከበራሉ። ባንዲራ ክብር ይከበራል እንደ ሀገርም። እኛ እንደ ፖሊስ እና አመራር በተለይ የቡታጀራ ከተማ ፖሊስም ሁሌ ሰኞ ቀን በአመራሩ አንድ ላይ ሰልፍ በማድረግ ራስን የአካል እንቅስቃሴ ቀደም ሲል 12 ሰዓት አካባቢ እንቅስቃሴ ይደረጋል። የአካል እንቅስቃሴ የማስ ስፖርት አለን። በዛ ስፖርት መነሻ አድርገን ደግሞ የባንዲራ ስነ ስርዓት እዚህ ሰራዊቱን በመጥራት እንቅስቃሴ በማድረግ ሰልፍ በማድረግ ባንዲራ ስነ ስርዓቱ እንዲወጣ ይደረጋል። ከባንዲራ ስነ ስርዓት በኋላ የፖሊስ አመራሩና አባሉ ለስራ ዝግጁ እንዲሆን ይደረጋል። ስለዚህ